በታጠቁ ኃይሎች መካከልም የተኩስ ልውውጥ የተደረገባቸው አካባቢዎች መኖራቸውን፣ ነዋሪው አካባቢዎች የመጓጓዣ አገልግሎት የተቋረጠ ሲሆን የንግድ እንቅስቃሴ የታጎለባቸው አካባቢዎች መኖራቸውም ተገልጧል። የክልሉ መንግስትና የፌዴራል መንግስት ከፍተኛ አመራር በተለያዩ መግለጫዎቻቸው የአማራ ልዩ ኃይልን በተለየ መንገድ የሚጎዳ ውሳኔ አልተወሰነም እያሉ ነው። ነዋሪዎች በበኩላቸው ህብረተሰቡ ላይ ላለፉት ጊዜያት በተደጋጋሚ የጅምላ ግድያና መፈናቀል የፈጠሩ የተለያዩ ታጣቂዎች ትጥቃቸውን ሳይፈቱ አማራን ለጥቃት ለማጋለጥ የተሸረበ ሴራ ነው በሚል ተቃውሟቸውን ቀጥሏል። የባህር ዳር ወኪላችን ውሳኔውን ተከትሎ ያልተጠናቀቁ የማንነት ጥያቄዎች፣ የወሰን ጉዳዮችና ሌሎችም ችግሮች በይደር እንዳሉ ልዩ ኃይሉን እንደገና ማደራጀቱ ከጥቅሙ ጉዳቱ ያመዝናል በሚል በተለያዩ የአማራ ክልል አካባቢዎች ቅሬታዎችና አለመረጋጋቶች ተፈጥረዋል። አለፍ ሲልም በታጠቁ ኃይሎች መካከል የተኩስ ልውውጥ የተደረገባቸው አካባቢዎች መኖራቸው እየተነገረ ነው። ግጭት ከተነሳባቸው አካባቢዎች አንዱ የሰሜን ወሎ ዞን ቆቦ አካባቢ ሲሆን በከተማዋ የትራንስፖርትና የገበያ አገልግሎቶች እንደሌሉ አንድ የዓይን እማኝ አመልክተዋል። ንጋት ላይ በጣም ከፍተኛ የሆነ ውጊያ ነበር። አሁንም ተኩስ አንዳንድ ተኩስ አለ። ከቆቦ 1-3-4 ኪሎ ሜትር ነው። በጣም በቅርበት እኮ ነው። መንገዱ ምናምንስ እንዴት ነው? አሁን ተከፍቷል። ከወልዲያ ወደ መቀሌ፣ ወደ አለማጣ ወደዛ የሚሄደው እየተላለፈ ነው። እንደገና መከላከያም በየበሩ አለ። አሁን ደህና ሰው እንቅስቃሴ አለ። ግን የከተማ ትራንስፖርት ምናምን ገበያ ዛሬ ሰኞ ነው፣ የለም፣ ዝግ ነው። አስተያየት ሰጪው እንደሚሉት ግጭቱ በመከላከያ ሰራዊትና በፋኖ ታጣቂዎች መካከል ነው። በአካባቢው የፋኖ ታጣቂና አመራር እንደሆነ የገለጸልን አስተያየት ሰጪ በአካባቢው ግጭት መኖሩን ባለፈው ጎብዬ ላይ ትጥቅ ፍቷት ጥፍቱ መከላከያ ጋር ተጋጩ። አጥቶም የምስራቅ አማራ ፋኖ ጋር ወልዲያ ላይ ግጭት ተፈጠረ። እኛም ልጆች መስዋዕት ከፍተሩ። ሰሞኑን መንገዱን በመዘጋጋቱ ውጥረት ከረመ። አሁን ላይ ደግሞ ይባስ ብሎ ዛሬ ገባነ። ጦርነት ላይ ብዙ መስዋዕት ማለ፣ ብዙ ቁስልም አለ። ዞሮ አሁን ድረስ ያው ውጊያ ነው ያለው ከተማው ቆቦ። በሰሜን ሸዋ ዞን አጣዬና ኦሮሞ ብሔረሰብ አስተዳደር መካከል በምትገኘው አላላ አካባቢ በአማራና በኦሮሞ ታጣቂዎች መካከልም ግጭት ከጠዋት ጀምሮ መኖሩን የሰሜን ሸዋ ዞን አጣዬ ከተማ ነዋሪው አቶ ሸቱ ጌትነትና የኦሮሞ ብሔረሰብ አስተዳደር ሰንበቴ ከተማ ነዋሪው አብደላ ያሲን አመልክተዋል። በደሴ ከተማ ዛሬ ጠዋት ላይ የተቃውሞ ሰልፍ እንደነበር አንድ ነዋሪ የገለጹ ሲሆን የትራንስፖርት አገልግሎትም የለም። ምንም ነገር ዝግጅት ብሏል። አጠቃላይ ሁሉ ነገር ነው ጸጥ ረጭ ያለው። ሻይ ቤትም የለም። እንኳን መንገድ ጎማ ያቃጥላሉ በየቦታው ምን ይላሉ። ከተማው በሙሉ ድንጋይ ተዘግቷል። ባንክ የለ፣ ምን የለ፣ ትምህርት የለ፣ ሁሉ ነገር ቁሟል። በምዶ አባይ ማዶ በተባለው አካባቢ ትናንት ምሽት 2 ሰዓት አካባቢ ወደ አንድ መጠጥ ቤት በተወረወረ ቦምብ ቁጥራቸው በውል ያልታወቁ ሰዎች መሞታቸውንና መቁሰላቸውን አንድ የአካባቢው የዓይን እማኝ ገልጸዋል። ከተማዋን ዛሬ ከሰዓት በፊት ተዘዋውረን እንደተመለከትነው አብዛኞቹ ሱቆች ዝግ ናቸው። የከተማ ውስጥ የትራንስፖርት አገልግሎት ቢኖርም ከባህር ዳር የሚወጡም ሆነ ወደ ከተማዋ የሚገቡ የህዝብ ትራንስፖርት ሰጪ ተሽከርካሪዎች የሉም። ትናንት በጎንደር ከተማ በተካሄደው የተቃውሞ ሰልፍ ላይ የተሳተፉት የጠለምት አማራ ፋኖ ብርጌድ አዛዥ መምህር ጸጋዬ ሸቴ በሰልፉ ላይ ሁሉም የክልል ልዩ ኃይሎች ትጥቅ መፍታት አለባቸው፣ የአማራ ልዩ ኃይል ተነጥሎ ትጥቅ አይፈታም የሚሉ መልእክቶች ተላልፈዋል ብለዋል። አያይዘውም መንግስት ያለ ውይይት ጉዳዩን በግብታዊነት የሄደበት ነው ሲሉ ተችተዋል። ተጽፎ መጣ ደብዳቤ ታወርዳላችሁ፣ ወቅቱ አሁን አይደለም ነው። ህዝቡ ሳይመካከል እኛ ሳናው ዝም ብሎ ታወርዳላችሁ የተባለው አካሄድ በጣም አደገኛና አደገኛ ነው። በጣም አሁንም ዘንበል አለ እንጂ አልተደፋም። የፌዴራል መንግስት ሆነ የክልል መንግስት በውይይት በምክክር ነገሮችን ወደ ነበሩበት መመለስ አግባብ አለው ብለን እናስባለን። ሰልፉ ምንድነው? የአማራ ልዩ ኃይል መፍረስ የለበትም። ልዩ ኃይል በአጠቃላይ በክልል መስራት አለበት። የሁሉ ክልሎች መስራት አለባቸው። እንዴት ነው አማራ ልዩ ኃይል ተነጥሎ እንደ ተራ ነገር ደብዳቤ ተጽፎ አቅርሶ ተብሎ እንዴት ይመጣል የሚል ከፍተኛ የሆነ ተቃውሞ አለ። የጦር ኃይሎች ምክትል ኢታማዦር ሹም ጀነራል አበባው ታደሰ ሰሞኑን ለብዙሃን መገናኛ በሰጡት ማብራሪያ የሁሉም ክልሎች ልዩ ኃይሎች በአዲሱ አደረጃጀት ውስጥ ይካተታሉ። ኮሚቴ ተቋቁሞ እኩል በጋራ ነው እየተፈጸመ ያለው። አሁን እኮ ከካላሽን የተሻለ ብረት ሲታጠቅ ነው እያልን ያለ ነው እንጂ ህዝቡን ይፍታል እያልን ያለ ከኛ ጋር ነው የሞተውና ወደ ህጋዊ መስመር እናስገባው እንጂ እንበትነው አላለም። ሁለተኛ አንደኛውን ክልል ኃይል እንዲኖረው ሌላውን ክልል ግን ኃይል እንዳይኖረው ግን አናደርግም። ክልሎች ሊይዙት የሚችሉት የጸጥታ ኃይል አንድ ብቻ ነው፣ እሱም መደበኛ ፖሊስ። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ በሰጡት መግለጫ ደግሞ ፕሮግራሙ በሁሉም ክልሎች ተግባራዊ እንደሚደረግ ገልጸዋል። ሆኖም ግን የአማራ ልዩ
ኃይል በተናጠል ሊበተን ነው፣ ልዩ ኃይሉ ትጥቅ ሊፈታ ነው የሚል ቅስቀሳ በመደረጉ ውይይቱ ከመጠናቀቁ በፊት አንዳንድ የልዩ ኃይል አባላት ከካምፕ እየወጡ መሄዳቸውን ተናግረዋል። የኢትዮጵያ መንግስት ባለፈው ሳምንት ውስጥ ይፋ ያደረገውና የክልሎች ልዩ ኃይሎችን በአገራዊ የጸጥታ መዋቅር ውስጥ የማስገባት ያለውን ውጥን በፖለቲካ ፓርቲዎች የተለያዩ አስተያየቶችን አስተናግዷል። ውሳኔውን ለመተግበር የተጀመረው እንቅስቃሴ በተለይ በአማራ ክልል ብርቱ ተቃውሞ ገጥሞት በርካታ ከተሞች መደበኛ እንቅስቃሴም መታወቁ ተዘግቧል። ውሳኔውን በተመለከተ ሁለት የተቃዋሚ ፖለቲካ ፓርቲ አባላትን በማነጋገር ባለፈው ሐሙስ ምሽት የኢትዮጵያ ፌዴራል መንግስት የክልል ልዩ ኃይሎችን አፍርሰው እንደገና ለማደራጀት መወሰኑን ተከትለው በአማራ ክልል አለመረጋጋቶች መፈጠራቸው ይታወቃል። በተለይም የፌዴራሉ መንግስት እቅዱን ለመተግበር እየተንቀሳቀሰ ነው መባሉን ተከትሎ በክልሉ በተለያዩ አካባቢዎች መንገድ የመዝጋትና ሂደቱን የመቃወም ሁኔታዎች በስፋት ተስተውሏል። ይህ የመንግስት ውሳኔ በመግለጫ መገለጹን ተከትሎም የተለያዩ የፖለቲካ ድርጅቶች ባለፈው ሳምንት መጨረሻ ባወጡት የአቋም መግለጫ አንድ ጠንካራ የሀገር መከላከያ በመገንባቱ መርህ ላይ የሚጣረዝ አቋም እንደሌላቸው ገልጸው በተለይም በአማራ ክልል ልዩ ኃይልን የመበተኑ ጊዜ አሁን መሆን አይገባም በሚል ውሳኔውን ግን ነቅፈውታል። ከዚህ በተቃራኒ ግን የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሰሞነኛውን የፌዴራል መንግስት የክልሎች ልዩ ኃይሎችን በትኖ በመከላከያና በፌዴራል ፖሊስ የማዋቀር ውጥኑን ከደገፉት ይጠቀሳል። የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ሙላቱ ገመች ይህንን እንደ ፓርቲ ከአሁን ቀደምም እንመለከት የነበረው ይህ ህገ መንግስታዊ ነው። ልዩ ኃይል መፍጠር ማለት ተገቢ አይደለም። አሁን በፊት ያካሄዱ ክልሎች በየራሳቸው ህገ መንግስቱ ያልተገለጸውን ኃይል መፍጠር አልነበረባቸውም ብለን ከአሁን በፊትም ሀሳብ ስናቀርብ ቆይተናል። የታጠቀ ኃይል በየቦታው ካለ ሰላም አይገኝም፣ አንዱ ለአንዱ አይታዘዝም። ስለዚህ በሀገሪቷ ላይ ሽብር ነው የሚፈጠረው እና ስለዚህ ተገቢ ያልሆነ ነው ብለን ነው ከአሁን በፊት ሲቃወም የነበረው። በተለይም በአማራ ክልል ይሄ ሂደት ተቃውሞ ገጥሞታል። ለዚህም ደግሞ ወቅቱን የጠበቀ አይደለም ብለው የሚያነሱ ወገኖችም አሉ እና እንዴት ነው የሚያዩት? ይሄ ምን ያህል ችግሩ የገፋ ሊሆን ይችላል? ይሄ የታጠቀው ኃይል እኮ ለሀገር ጠንቅ እኮ ነው። በየቦታው ይሄ ግን ጠመንጃ ወድሮ ይሄ ተገቢ አይደለም፣ ለአንድነታችንም ለሀገሪቷ ሰላምም ጠቃሚ አይደለም። መንግስት ወስደዋለሁ ያለው በአንድነት አጠቃልላለሁ፣ በህገ መንግስቱ መሰረት መከላከያ እንፈጥራለሁ፣ ኃይሎቹን በዚሁ አደርጋለሁ ማለቱ ተገቢ ነው ነው የምንለው እኛ። በሌላ በኩል ግን ባለፈው ሳምንት የመንግስት ልዩ ኃይሎችን በመበተን ወደ ብሔራዊ የጸጥታ መዋቅሮች የማካተት ውጥንን ተቃውሞ መግለጫ ካወጡት የፖለቲካ ድርጅቶች አንዱ የሆነው ባልደራስ ለእውነተኛ ዲሞክራሲ ፓርቲ ነው። የፓርቲው የህዝብ ግንኙነት ኃላፊ ዶክተር በቃሉ አላምሮ በመሰረታዊ ሀሳቡን እናምናለን፣ ግን የአማራ ልዩ ኃይል በዚህ ሰዓት ለመፍረስ ጊዜ አይደለም። የኛ አርጊመንት በጠላቶች የተከበበ ክልል ነው። ልዩ ኃይል ማፍረስ ማለት ማህበረሰቡን እንዳለ ለችግር ማጋለጥ። ልዩ ኃይሉ መፍረስ ያለበት ህገ መንግስቱ ከተቀየረ በኋላ፣ ክልሎች ከፈረሱ በኋላ፣ በክፍለ ሀገር ወይንም ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ፣ ማዕከላዊ ኢትዮጵያ በሚለው ከተከፋፈለ በኋላ ነው ልዩ ኃይል መፍረስ ያለበት እንጂ አሁን ተገቢ ነው የሚልበት የለም። በዚህ ላይ መንግስት ባወጣው መግለጫ ይሄ ልዩ ኃይል የሚፈርሰው ከአንድ ክልል ብቻ አይደለም ከሁሉም ክልል ነው በሚል ዝርዝር ሀሳቦችን አውጥቷልና ሀገርን የመጠበቅና የህዝብን ደህንነት የማስጠበቅ ኃላፊነት ያለበት የተጠናከረ መከላከያም ተፈጥሯል ሲል ነበርና ይህንን የመንግስት አስተያየትስ እንዴት ነው ያያችሁት? ፖለቲካ ደባና ሸፍጥ አለ ብለን ነው የምናምነው። የትኛውም ክልል ልዩ ኃይል አልፈረሰም። የትኛውም ክልል ባልፈረሰበት ሁኔታ አማራ ልዩ ኃይል ለምንድን ነው የሚፈርስበት ምክንያት? አሁን በአማራ ክልል በተለይ ተቃውሞ አስነስተዋል። መደበኛ ህይወትንም እያስተጓጎለ ነው ይሄ ነገርና በምን አይነት መልኩ መልክ መያዝ አለበት? መንግስት ለዚዋና በጉልበት ብሎ የተንቀሳቀሳለ ይህንን ውሳኔ መቀልበስ አለበት የሚልነት ነው። የኢትዮጵያ መንግስት የክልሎች ልዩ ኃይል መዋቅርን በማፍረስ በሀገር መከላከያና በፌዴራል ወይም በክልሎች ፖሊስ መዋቅር ስር ለማደራጀት መወሰኑን በማስመልከት ባለፈው ሳምንት ይፋ ባደረገው መግለጫው የክልሉን ልዩ ኃይሎች ወደ ተለያዩ የጸጥታ መዋቅሮች እንዲገቡ የሚያስችላቸው ተግባራዊ እንቅስቃሴ ማካሄድ ያስፈለገው አንድ ጠንካራ የተማከለ ሰራዊት ለመገንባት ነው ብለዋል። ጉዳዩ በተለይም በአማራ ክልል ውዝግብ ማስነሳቱን ተከትሎ አርብ ምሽት መግለጫ ያወጣው የክልሉ መንግስትም ሂደቱ በአመራሮች መግባባት የተፈጸመና በሁሉም ክልሎች የሚተገበር መሆኑን በማመልከት የክልሉን ህዝብ ፍላጎት የሚጣረስ ድርጊት አለመፈጸሙን አመልክቷል። የክልሉ ፕሬዝዳንት ይልቃል ከፋለ ትናንት በሰጡት መግለጫም ውሳኔው የክልልና በፌዴራል መንግስት ስምምነት የተወሰነ መሆኑን ተናግረዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትናንት በይፋዊ ማህበራዊ ገጽ